ደፋ ቀና እያለች በነበረበት ሰዓት ላይ ኮቪድ-19 መጣ። በኋላ የሀገር ውስጥ የጦርነት መጣ፣ ግጭት መጣ። ከዛ በኋላ ነው አሁን ሰላም ስምምነት ከመጣ በኋላ ወደ ነበርንበት እንግዲህ የቱሪዝም መልሶ ደግሞ ያን ነገር ማቋቋም መደገፍ ወደ ነበረበት መመለስ ይጠበቃል። ሁለተኛው በዚህ በጥምቀት ላይ እንግዲህ የተለያዩ ፓኬጆችን ማውጣት ያስፈልጋል። አውጥተናልም መተዋል። በአሁን ሰዓት አብዛኞቹ የውጭ ሀገራት ጎብኚዎች በቁጥር እንግዲህ ለመግለጽ ማለቅ አለበት ፕሮግራሙ። ያን ጊዜ የክልሎች ባህልና ቱሪዝም ኃላፊዎች የሚያሳውቁን ይሆናል። የመጡትን ደግሞ በደንብ ተንከባክቦ ተገቢውን አገልግሎት ሰጥቶ መመለስ ያስፈልጋል። በተለይ አንዳንድ ክልሎች ላይ ልክ እንደ ጎንደር አይነት ከተሞች 60% የሚሆነውን የከተማውን ገቢ የሚያገኙት ከቱሪዝም ሴክተር መሆኑ ይታወቃልና እዛም ላይ ከማይዳሰሱ ቅርሶች ተብለን ታንጀብል አሴታችን ነው ኢትዮጵያ ለዓለም ያበረከተችው ቅርስ ማለት ነው። ኢትዮጵያ ለዓለም ኮንትሪቢዩት ያደረገችው ከማይዳሰሱ ቅርሶች አንዱ ጥምቀት ነው ማለት ነው። ኢትዮጵያ ስንል ደግሞ ስፔሲፋይ አድርገን የሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ዓመታት ይህንን ጠብቀው ለዓለም ያበረከተችው ማለት ነውና ኢኮኖሚ ፋይዳው እንግዲህ ብዙ ነው። ለጥምቀት ያልሆነ ቀሚስ ሲበጣጠስ ከምንለው ገበያውን የባህል አልባሳት ገበያውን ተደራሽ ከማድረግ ከመሸጥ ጀምሮ የትራንስፖርት ሴክተሩ አለ። የትራንስፖርት ሴክተሩ ውጪ ደግሞ የፎቶግራፍ ካሜራማኖች፣ የምግብ አብሳዮች አልፎ ተርፎ የአስጎብኚዎች ዋና ሮል በዚህ ጊዜ ላይ ሃይ ሲዝን የምንለው ነውና ገቢውም ቀላል አይደለም። በደንብ ግን ቢሰራበት ደግሞ በደንብ የታሰበው ደረጃ ላይ ኢኮኖሚውን በሀገሪቱ ደረጃ በሁለተኝነት በደንብ አድርጎ ይደግፋል እናምናለን። መልካም። እስኪ ምናልባት የጥምቀት በዓል ከማይዳሰሱ የዓለም የቅርስነት መዝገብ ውስጥ ከተካተተ ያው 2012 ታህሳስ ወር ላይ እንደዚህ ነው የተካተተውና ከዛ በኋላ ያሉ ውጤቶች የውጭ ዜጎች ወደ ሀገር ውስጥ የመምጣት መጠኑ ምን ያክል ጨምሯል? በዩኔስኮ ከተመዘገበ በኋላ ያሉ እድገቶችና ውጤቶች ምን ይመስላሉ? እንግዲህ ቱሪዝም ላይ በአብዛኛው እኛም ወደ ሌላ ሀገር ላይ በምንሄድበት ጊዜ የሀገር በምን መስክ ዩኔስኮ መዝግቦለታል ብለን ነው መጀመሪያ ጎግል የምናደርገው። መጀመሪያ ማየት የምንችለው ወይ የምንፈልገው ፍላጎታችን ያ ነው። ግን ዩኔስኮ ቢመዘግበውም ባይመዘግበውም ግን ኢትዮጵያ እንደ መጽሐፍ ተገልጦ የማያልቅ የቅርስ ሙሉ ቅርስ የሆነ ሀገር ነውና ያንን አውጥተን በደንብ ፕሮሞት አድርገን የማስተዋወቅ ይተበቅብናል። ነገር ግን ከተመዘገበ በኋላ ያለ የገበያ ፍሰት በጣም ነው የሚጨምረው። ምክንያቱም ባህሉን፣ አልባሳቱን፣ ከለርፉል የሆነውን ነገር ማየት ይፈልጋሉ። ከዛ ውጪም ደግሞ ቅዳሴውን ራሱን ልክ እንደ የትኛው መመን ሌሊት ላይ ሲያስቀድሱ ታገኛቸዋለህና ያ ሁሉ ስርዓቱን ማየት ይፈልጋሉ። ከሃይማኖታዊ ስርዓቱም ውጪ ደግሞ ባህላዊ ትውፊቶችን ቦታው ድረስ ሄደው የማየት የሎሚ ውርወራውን ይሁን የባህላዊ ጭፈራውን ይሁን እነሱ ራሳቸው ፓርቲሲፔት እያደረጉ ኢንጆይ እያደረጉበት ነው የሚያልፉትና ይሄ ነገር ቀላል አይደለም። በገቢ ደረጃም ስናየው ጥሩ እንግዲህ አሁን አንድ ቱሪስት ኢትዮጵያ ውስጥ ከመጣ በኋላ የሚቆይበት ጊዜ የሚያራዝምበት ጊዜ ቆይታውን የሚያራዝምበት ጊዜ በዋናነት ከኢንጌጅመንት ጋር የተያያዘ ነው። ለምሳሌ ዛሬ እናንተ ተነስተን ጎንደር ከሄድን ጎንደር ውስጥ የምናረጋው ቆይታችን የምንቆይበት ወይም ደግሞ የምናሳጥርበት ከዛ ከባህል መስተጋብሩ ጋር አብሮ የሚመጣ ነው እና የተለያየ ተመጋጋቢ የሆነ ነገር የተለያየ ነገር በየጊዜው እያስተካከልን የምንሄደው ሆኖ ነው ያገኘነው። በተለይ ከእውቅና ካገኘንበት ጊዜ በኋላ ትኩረት መንግስትም ሰጥቶታል። ከዛም ባሻገር ደግሞ ምዕመናኑም በየጊዜው አዳዲስ ፈጠራዎችን እያደረጉ ነው። ወደ አዲስ አበባ እንምጣ። አዲስ አበባ ላይ ከተመዘገበ በኋላ የታዩ አደባባዮችን በተለያየ የማሳመር በቱሪስት መዳረሻዎች ላሊበላን ይሰራሉ፣ ፋሲል ግንብን ይሰራሉ፣ ቅዱስ ተክለ ሃይማኖት ገዳምን እነሱን ሁሉ በአካል እስከሚመስል ድረስ አምጥተው ቦታው ላይ ያሳያሉ በየአደባባዩ ላይ። ይሄ ራሱ በራሱ ደግሞ ሌላ የቱሪስት መስህብን ይፈጥራልና
ጎብኚዎች እንግዲህ ከጊዜ ወደ ጊዜ እየጨመረ እንዲመጣ ማድረግ ነው። በዋናነት ይህንን ያልሰራናቸውን ፓርቶች ስናነሳቸው ፎከስ አድርገን አሁን መስራት ያለብን የዌይ ኦፍ ፕሮሞሽናችን የተለየ መሆን አለበት የሚል ነው የኛ ማህበር አቅጣጫ አስቀመጠው። ምክንያቱም ከተለመደው የትራዲሽናል ማርኬት ወጥተን አሁን ወደ ሞደርን ማርኬት መግባት አለብን ነው። አንደኛ ናውዴስ ቴክኖሎጂ ቪአር ቴክኖሎጂዎች አሉ፣ ቨርቹዋል ሪያሊቲ በየኤምባሲዎቻችን ኢትዮጵያ በዓለም ብዙ ኤምባሲዎች አሏትና ያን ኤምባሲዎች ተጠቅመን አዲስ ዓመት የአድዋን በዓልና ይከበራል በየኤምባሲዎቻችንና ቪአር ቴክኖሎጂን ተጠቅመን ጥምቀትን ራሳቸው ቦታው ላይ ሳትገኝ ነገር ግን ቦታው ላይ እንደተገኘ አድርጎ በ3D ውስጡ ሆነ እንድትመለከት የሚያስችል ቴክኖሎጂዎች እየተሰሩ ነው ያሉት፣ የተጀምረዋል። አይ ሆፕ በዚህ ዓመት ላይ ያልቃሉ። መልካም እንግዲህ የጥምቀት በዓል ከተለያዩ ሀገራት በርካታ እንግዶችና ጎብኚዎች የሚመጡበት ወቅት ነውና እንግዲህ እንግዶችን የሚመጥኑ አገልግሎቶችን ለማቅረብ እንደናንተ ከሆቴሎች ጋር ያላችሁ ቁርኝትና አብሮ የመስራት ምናልባትም ከዚህ በፊት የነበሩ እንቅስቃሴዎች በዚህ ዓመትስ ምን ያክል አብራችሁ እየሰራችሁ ትገኛላችሁ? እንግዲህ የኢትዮጵያ ቱሪዝምና ሆቴል ማርኬት ማህበር በዋናነት ሲቋቋም ሆቴሎችን ከሀገር ውስጥ በሚፈልገው የኢንተርናሽናል ደረጃ የማብቃት ኮምፒውተር እንዲሆኑ ከሌሎች ሀገራት ጋራም ከስተመር ሁሉ እንዲቀያየሩ ማለት የአፍሪካ ብራንድን እስከ መፍጠር ድረስ የሚሄድ ዓላማ ይዞ የሚሰራ ነው። ይህንን ስናደርግ ግን ብቃት ያላቸው ሰራተኞች፣ ብቃት ያለው ሰርቪስ ኢንተርናሽናል ስታንዳርዱን በጠበቀ መንገድ ኢንተርናሽናል ከስተመርን ሊያስተናግድ በሚችል መንገድ ትሬኒንጎችን በመስጠት የሚያስፈልጋቸውን ፋሲሊቲ ሁሉ በማሟላት እንደመነሻ ወይም ደግሞ እንደማሳያ ማድረግን አንዱን ብናነሳ በኮቪድ-19 ለምሳሌ አዲስ አበባ ላይ ብቻ 75 ሆቴሎችን የነጻ ርጭት አድርገናል። ይህ ቦታ በኢትዮጵያ ቱሪዝምና ሆቴል ማርኬት ማህበር ዲስኢንፌክት ሆኗል እያለን ታግ እያደረግን ሰው በኮቪድ-19 ምክንያት ራሱ ሆቴሎችን አይደፍርም ነበርና እንዲደፋፈር ተመልሶ ገበያው እንዲያገግም ያደረግንበት ሂደት አለ። ከዛ ውጪ መልካም የሰሩትን ልክ አሁን ኖቬምበር 26 2022 ላይ ሸራተን አዲስ ላይ አዋርድ አዘጋጅተን ከዛ በፊት ከ6 ወር በፊት ሆስፒታሊቲ ፕሮፌሽናል አሶሲዬሽን የሚባል የለንደን ላይ የሚገኝ አንድ አሶሲዬሽን አለ 52ኛ ዓመቱን አክብሯል። በአጋጣሚ ሆኖ ነው እኛም ጋብዘነው ነበር ወደዚህ መጥቶ ትሬኒንግን በሰፊ ሚሊኒየም አዳራሽ ላይ እንዲሰጥልን ኮቪድ መጣና በመሃል ላይ ቆመንና